ስለ ሴቶች የግንኙነት ፍላጎት እርካታ ደረጃ እንዴት አድርገን እርካታ ማድረስ የምትችለው የሚባለው ነገር ታውቃለህ ወይ? ብዙ ወንዶች ስነ ልቦናዊ የሆኑ ስንፈተ ወሲቦች የሚያጋጥማቸው ግንኙነት ላይ ብልታቸው የሚፈሰፈሰው ቶሎ የሚጨርሱት ሴት ልጅን ካለማወቅ የተነሳ በጣም ፍርሃት ስለሚል የሴት ልጅ የግንኙነት ፍላጎት በወር ውስጥ ምን ያክል ከፍ ይላል እና ለእርካታ ደረጃ የምትደርስበት ጊዜ ደግሞ በጣም ከፍተኛ የሚሆነው መቼ ነው? ፔሪየድ ከጨረሰች ከመጀመሪያ ቀን እስከ 6ኛ ቀን ድረስ ፎሊኩላር ፌዝ የሚባል ጊዜ ትገባለች። ይህ ማለት ኤስትሮጅን የሚባለው ሆርሞኗ ከፍ እያለ የሚመጣበት ነው። ኤስትሮጅን ማለት የግንኙነት ፍላጎትን ከፍ የሚያደርግ እርጥበትን የሚያስተካከል ወደ ብልት ያሉትን የደም ዝውውሮች የሚጨምር ሆርሞን ነው። እዚህ ጊዜ የግንኙነት ፍላጎቷ እየተስተካከለ የሚመጣበት ነገሮችን ኢኒሺየት ማድረግ የምትፈልግበት ኮንፊደንስ የሚሰማት እረፍት የሚሰማት እና ብዙ ነገሮችን ደግሞ ለመሞከር እድል የምትሰጥ ጊዜ። ፔሪየድ አይታ ከጨረሰች ከ7ኛ ቀን እስከ 10 እስከ 11ኛ ቀን ኦቪሌሽን ፌዝ እንለዋለን። ይህ ኤስትሮጅን የሚባለው ሆርሞን ማክሲመም ከፍ ያለበት ነው እና ሰውነቷ ለእርግዝና የሚስተካከልበት ግንኙነት ፍላጎቷ በጣም ከፍ የሚልበት እርጥበት የምታገኝበት ለግንኙነት ቶሎ ልትጨርስ የምትችልበት እሱ ጊዜ ግንኙነት ለማድረግ ኢኒሺየት ለማድረግ ብዙም አትፍሩ። ተደጋጋሚ ዙር ግንኙነትም ለማድረግ እና እርካታ ለመድረስም ብዙ ነገር የማይፈጅባት ነገር ነው የሚሆነው። 4ኛ ደግሞ ፔሪየዷን ካየች ከ11 እስከ 21ኛ እስከ 23ኛ ቀን ቀጣዩ ፔሪየድ ሊመጣ ትንሽ ቀን ሲቀረው ነው ማለት ለግንኙነት የሚያነሳሳት ሆርሞኖች እየቀነሱ ከዛ ፕሮጀስትሮን ሆርሞን ደግሞ ከፍ እያለ የሚመጣበት ነው። ስትረስ ትንሽዬ ይኖራታል እና በጣም እየተጨናነቀች ትመጣለች። ግንኙነት ፍላጎቷ ሙሉ ለሙሉ ድርግም አይልም፣ ግን ዝቅ እያለ ይመጣል። እርካታ ላይ የመድረሷ ነገር እየቀነሰ ይመጣል። ስለዚህ ከግንኙነት ወይም ብልቷ ውስጥ ከመግባት በፊት የምታደርገውን ቅድመ ጨዋታ የምንለው ፎርፕሌይ ነገር ትንሽ ረዘም ማድረግ፣ እርጥበት ቶሎ ላይ መጣ ይችላል፣ የእርካታ ስሜቷ ቶሎ ላይ መጣ ይችላል እና ግንኙነት ፍላጎቷ ደግሞ አንዳንድ ቀን በጣም ዝቅ፣ አንዳንድ ቀን ደግሞ በጣም ከፍ የሚልበት ጊዜ ነው። እሷ ግንኙነት ፍላጎት ኖሯት አንተ ግንኙነት ፍላጎት ከሌለ ብልት ዝግጁነት ተደጋጋሚ እያጣ ከሆነ ወይም በተደጋጋሚ ቶሎ እየጨረስክ ከሆነ ከእሷ ጋር ካለ ችግር ሳይሆን አካላዊ የሆኑ ነገሮች ሊኖሩ ስለሚችሉ መታከም ትችላለህ። ዋይ ያለች እየጮኸች ያለች ሴት ፊልም ላይ ስላያችሁ፣ ጀርባዋ ግትርትር የሚል አይነት ሴት ፊልም ላይ ስላያችሁ የሁሉ ሴት የመጨረስ ምልክት እሱ ነው ማለት አይደለም። ባለቤት ስትጨርስ የምታውቅበት ነገር በ3 ይመደባል። በንክኪ የምታውቀው ነገር አለ፣ በአይን የምታውቀው ነገር አለ፣ በጆሮ የምታውቀው ነገር አለ። በንክኪ የምታውቀው ነገር ወይም በቆዳ በስሜት የምታውቀው ነገር አንደኛ ልክ ስትጨርስ ብልቷ አካባቢ ያሉ ጡንቻዎች ያዝ ለቀቅ ያዝ ለቀቅ ያዝ ለቀቅ ወደ 3 እስከ 5 ጊዜ ያደርጋታል አንደኛ። ሁለተኛ ደግሞ እንደ ልብ ምት የሚመስል ነገር ፐልሴት የሚያደርግ ነገር ይታያል፣ ወይ ብልት ላይ ወይ እጅ ላይ ይሰማሃል ማለት ነው። እንደዛ ሲሆን ጨርሳለች ማለት ነው። ሁለተኛ ደግሞ በአይን የምታውቀው ነገር ነው። አንደኛ ሰውነቷ ይቀላላል፣ በተለይ ጉንጯ ላይ፣ አንገቷ ላይ፣ ደረቷ ላይ የመቅላት አይነት ስሜት ይኖራታል አንደኛ። ሁለተኛ ደግሞ ልቅቅ ይላል ሰውነቷ፣ ሪላክስ ታደርጋለች። በሶስተኛ ደግሞ በጆሮ የምትሰማው ነገር የሚኖር አንደኛ አተነፋፈሷል። ልትጨርስ ስትል ቶሎ ትተነፍሳለች። ከዛ ልክ ስትጨርስ ትንፋሿ ቀጥ ማለት ነገር ይኖራታል። ከዛ በኋላ ልክ ከጨረሰች በኋላ ቀስ የሆነ ውስጥ ዲብ የሆነ አይነት አተነፋፈስ ይኖራታል በመጀመሪያ። ሁለተኛ ደግሞ የምታወጣቸው የተለያዩ ድምጾች ሊኖሩ ይችላሉ። እሱ ለሚስትህ የሚለይ ነገር ነው። እሱን አውቀህ መቀጠል አለብህ ማለት ነው። እንድትጨርስ የማላደርጋት እኔ ስንፈተ ወሲብ ስላለኝ ነው፣ ቶሎ ስለምጨርስ ነው፣ ብልቴ ስለማይቆም ነው ብለህ እያሰብክ ከሆነ እሱ መታከም ትችላለህ። ሙድ ውስጥ አይደለሁም ካለች በኋላ አካሄድህ ነው ለግንኙነት ያላትን ነገር ስተመጨረሻ ድርግም አድርጎ የሚያስቀምጠው። የወንዶች የግንኙነት ፍላጎት እና ለግንኙነት ያላቸው ተነሳሽነት ቀጥ ያለ ነው። ስለዚህ ለግንኙነት የሚያነሳሳቸውን ነገሮች ያያሉ ወይም ይነካሉ፣ ብልታቸው ይቆማል፣ እስኪጨርሱ ድረስ ግንኙነት ያደርጋሉ። 2ኛ 3ኛ ዙር እየደገሙ ይሄዳሉ። ይሄ ቀጥ ያለ ነገር ነው። የሴት ልጅ ግን የመዋዠቅ ባህሪ ያለው አንዲት ሴት ባይተወይ ለግንኙነት ፍላጎት የለኝም ካለች በኋላ ገራሚ የሆነ ግንኙነት ስትታደርግ ድረስ የግንኙነት ፍላጎቷ ማለት ላይ ከፍ ሊል ይችላል። የግንኙነት ፍላጎቷ በደንብ አድርጎ ከፍ ብሎ ግንኙነት ጀምራ ማትጨርስበት ጊዜያቶች ሊኖሩ ይችላሉ። እንደዛ ሲኮን ማለት ነው ለምንድን ነው ሙድ ውስጥ ማትሆኚው? ሁሉ ጊዜ በቃ ግንኙነትን ቢትኛለሽ ምናምን ነገር አይደለም። ሙድ
ባይ ዘ ዌይ ቀስ ብሎ ነው የሴት ልጅ የሚመጣው ማለት ነው። ስለዚህ ማሳጅ በመስጠት የቤት ስራ ነገር ካለ እሱን በማገዝ ቀንሽ እንዴት ነበር ብለህ ብትጠይቃት፣ ቀስ ብለህ ብታቅፋት፣ ምን ብታርጋት፣ ብትስማት የሚመጡ አይነት ስሜቶች ይኖራሉ። ስለዚህ ሙድ ውስጥ አይደለውም ብላ ያለች ሴት ማለት ነው ለግንኙነት የሚነሳሳናት ነገር ሊኖርላት ይችላል ማለት ነው። ስለዚህ አካሄዳችሁን አስተካክሉ። አንዳንድ ሴቶች የግንኙነት ፍላጎት ኖሯቸው ጥሩ መነሳትና ኖሯቸው ከዛ መሀል ላይ ሳይጨርሱ ሊቆም ይችላል። እሱ ካንተ የመጣቸው ሴት ልጅን እርካታ ደረጃ ለማድረስ ብልቷ ውስጥ ግዴታ መግባት አይጠበቅብህም። የብልቷ ጫፍ ወይም ክሊቶሪስ የምትባል 70-80% የሚሆኑት ሴቶች በዛ ብቻ እርካታ ደረጃ ሊደርሱ ይችላሉ። ክሊቶሪስ የምትባለዋ ማለት ነው ስራዋ ከዛ ውጭ ስራ የላትም። ስራዋ ለሴት ልጅ እርካታ መስጠት ነው። ሌላ ስራ የላትም። 10,000 የሚሆን ነርቮች አሏት። ስትነካ መጨረሻ ድረስ ደስታ ትሰጣለች። 20-30% የሚሆኑት ሴቶች ደግሞ ግዴታ ብልት መግባት አለበት ይላሉ። ይህ ማለት ጂስፖት የምትባለዋ ቦታ አለች። እሷ ካልተነካች እርካታ ደረጃ ላይ ደርስ ይችላሉ። ጂስፖት ማለት በውስጠኛው በኩል ከክሊቶሪሱ ጋር ልትነካካ የምትችል በብልቷ በላይኛው ክፍል ቢያንስ 2 ኢንች ወደ ውስጥ ገባ ካልክ በኋላ የምታገኘው የብልቷ ክፍል። ብዙ ጊዜ እንደዚህ አይነት ሴቶች የብልት አለመቆም ችግር ወይም ቶሎ መጨረስ ኖሮባቸው ቶሎ ብልታቸው የሚልፈሰፈስ ወንዶች ለማስደሰት ሊያቀታቸው ይችላል። ስለዚህ እንደዚህ አይነት ሚስት ካለች አንተም ብልት እንዲቆም ከፈለክ ቶሎ መጨረስ ካለብህ መታከም ትችላለህ። አብዛኛው ወንድ ጂስፖት የቱ ጋር እንደሚገኝም ሆነ ምን እንደሆነ ራሱ አታውቅም። ጂስፖት ማለት በላይ በብልቷ ጫፍ መርካት የማትችል ሴት ወደ ውስጥ መግባት የሚያስፈልጋት ሴት ነክታችሁ እርካታ ደረጃ ልታደርሷት የምትችልበት ነው። እና ብዙ ወንዶች የሚቸገሩት ምንድነው አንድ ቦታ ይመስላቸዋል። ይሄ የሚነካ ነጥብ ነገር ወይም የሚያገኙት እብጠት ነገር ወይም ይሄ መብራት ማጥፊያና ማብሪያ ይመስል የሆነ ስፖት ላይ የሚያገኙት ነገር ይመስላቸዋል። አይደለም። ጂ-ስፖት ማለት ብዙ የደም ስሮችና የነርቮች ኔትወርክ ያለበት የብልቷ የላይኛው ክፍል 2 ኢንች ከብልቷ መግቢያ ውስጥ ገባ ብሎ የሚገኝ ግድግዳ የሚመስል ነገር ነው። ኦኬ ሶ በቀላሉ ላይገኝ ይችላል። አንድች ሴት የእርካታ ደረጃ ትንሽ ከፍ እያለ ሲመጣ ደም በደንብ አድርጎ ወደ ብልቷ እየመጣ ሲመጣ ነው ጂ-ስፖቱን ማግኘት የምትችሉት። ደም ወደዛ እየተዘዋወረ እርጥበት እያገኘች ካልሆነ ጂ-ስፖቷ ፍላት ነው የሚሆነው፣ ለስላሳ ነው የሚሆነው። አታገኙትም። ትንሽ እርጥበት እያገኘች ስትመጣ ምናምን ጂ-ስፖቷ የላንቃችሁ የውስጣዊ ክፍል አይነት ነው የሚሆነው። ሻክር ማለት ይጀምራል፣ ጠጠር ማለት ይጀምራል፣ አበጥ ማለት ይጀምራል። ከብልቷ የላይኛው ክፍል 2 ኢንች ወደ ውስጥ ገባ ብላችሁ በእጅ ልትደርሱበት የማትችሉት ነገር ነው የሚሆነው። ስለዚህ በብልታችሁ መግባት አለባችሁ። ስለዚህ ጂ-ስፖት ያለችበትን ቦታ አውቁ። ከዛ በኋላ ደግሞ እዛ ደረጃ ለመድረስ ደግሞ ብልታችሁ መቆም አለበት። ሰዓት ያስፈልጋችኋል። ስለዚህ ቶሎ መጨረስ የለባችሁም። እንደዚህ አይነት ችግር ካለባችሁ ሆርሞን ላይ ነርቭ ላይ ያለ ችግር ነው። መታችሁ ብልትን አለመቆም ችግራችሁንና ቶሎ መጨረሳችሁ ማሳከም ትችላላችሁ። ሴት ልጅን እርካታ ደረጃ ለማድረስ ፐርፌክት ፖዚሽን የትኛው ነው? ፐርፌክት ፖዚሽን የሚባለው አንድ ወንድ በብልቱ ከገባ በኋላ ጂ-ስፖቱን ሊደርስበት የሚችልበት እና እስከ እርካታ ድረስ ሊነካው በሚችልበት ፖዚሽን መሆን አለበት። 2 አሪፍ የሚባሉ ፖዚሽኖች አሉ። አንደኛ እሷ ከላይ ብትሆን ጂ-ስፖቱ የመነካቱ ቻንስ በጣም ከፍተኛ ነው። ስለዚህ እርካታ ደረጃ የመድረሷ ነገር ከፍ ይላል ማለት ነው። ሁለተኛ ደግሞ እሷ ታች ትሁን ከተባለ ደግሞ ከወገቧ ስር ጠጠር ያለ ለስላሳ ያልሆነ ትራስ ታስገቡና ወገቧን ከፍ አድርጎ ጂ-ስፖቱን ከፍ ስለሚያደርግ ብልታችሁን ስታስገቡ ትደርሱበታላችሁ። ጂ-ስፖቱን ልትደርሱበት የማትችሉበት ምክንያት ሞስት ፕሮባብሊ የብልት አለመቆም ችግር ሊሆን ይችላል፣ ወይም እናንተ ቶሎ ትጨርሳላችሁ፣ ብልታችሁ ይልፈሰፈሳል። የዛኔ ብልት አለመቆም ችግራችሁና ቶሎ መጨረሳችሁ ማሳከም ትችላላችሁ። አግባብ ያለውን ምርመራ አድርገንላችሁ ነርቭ ላይ፣ ሆርሞን ላይ፣ ደም ስር ላይ፣ ጡንቻ ላይ ያለውን ችግር እናስተካክልላችኋል። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በራይ ሁል ጊዜ ክፍት ነው።